ሸፍተው ጫካው ገብተው በይፋን አመራር የሆኑ የኛ ቤተሰቦች ሆኑ ጭምር ማለት ነው። እና ኦኬ እንዲህ ስለተደረጉ ነው እንዲህ ጨፈጨፏቸው ብሎ ማህበረሰቡ እንዲቀበል መስጂድ ውስጥ መሳሪያ ስለነበረ ነው። መስጂድ ውስጥ የብልጽግና ሰዎች ስለነበሩ ነው። መስጂድ ውስጥ መከላከያ ስለመሸገ ነው። መስጂድ ውስጥ አድማ ፈታኝና ልዩ ኃይል ምሽግ ሰርቶ ስለተቀመጠ ነው። ኢሻ ሊሰግድ የተገኘ ለዛውም የወረዳው የመጅሊስ ኃላፊ የሆነ ሰው መስጂድ ውስጥ ምን ለምን ውስጥ ተገኘ ተብሎ ፕሮፓጋንዳ መስራት እጅግ በጣም አስጸያፊና ነውር ነው። ባለኝ ንባብና የዓለም ኤክስፔሪየንስ እነዚህ ሰዎች መጨረሻ ላይ ወይ ይገደላሉ ወይ ወራዳ ሆነው ይገደላሉ። የወለጋ ኬዝ ለብቻው ሌላ ሴናሪዮ ነው፣ ሌላ ኬዝ ነው። በመንግስት በኩል ባለ ይሄ ኮሚኒኬሽኖቻቸውን በስልክ ተጠልፎ ለህዝብ ይፋ ስለተደረገ፣ በነገራችን ላይ መንግስት ያወጣቸው የስልክ ልውውጦች እውነተኛ ናቸው። እዛ ላይ ይናገሩ የነበሩ ሰዎች ፐርሰናሊ እኔ የማውቃቸውም ጭምር ናቸው። በልጅነት የማውቃቸው የልጅነት ጓደኞቼ ጭምር ናቸው። ሸፍተው ጫካው ገብተው በይፋን አመራር የሆኑ የኛ ቤተሰቦች ሆኑ ጭምር ማለት ነው። እና ከዛ እንግዲህ ዲናያል ከተደረገ በኋላ ቀጥሎ የመጣው ስቴፕ ደግሞ ምንድነው መሰለህ? ጉዳዩን ትክክል ማድረግ ወይም ደግሞ ጀስቲፋይ ማድረግ፣ ራሽናላይዝ ማድረግ። ኦኬ እንዲህ ስለተደረጉ ነው እንዲህ ጨፈጨፏቸው ብሎ ማህበረሰቡ እንዲቀበል፣ ይሄ ገለልተኛ ሆነው ራሽናል ሆነው አንዳንዱ ማህበረሰብ አይ እንዴት መስጂድ ውስጥ ገብቶ እንደዚህ ይሰራሉ ብሎ እንዳይወቅሳቸው ወይም ደግሞ ደጋፊዎቻቸው ስነልቦናቸው እንዳይጎዳ፣ እናም ማህበረሰቡን ደግሞ ሙስሊሙ ማህበረሰብ ካጠቁትም በኋላ በጣም ስነልቦናው መጉዳት ስለፈለጉ መስጂድ ውስጥ መሳሪያ ስለነበረ ነው። መስጂድ ውስጥ የብልጽግና ሰዎች ስለነበሩ ነው። መስጂድ ውስጥ መከላከያ ስለመሸገ ነው። መስጂድ ውስጥ አድማ ፈታኝና ልዩ ኃይል ምሽግ ሰርቶ ስለተቀመጠ ነው። መስጂድ ውስጥ መሳሪያ አግኝተናል፣ የምናምን ቅንቡላ ይሄ ጥይት ቀልሃ አግኝተናል አይነት ናሬሽን በሰፊው ሄዱበት ማለት ነው። እውነቱን ለመናገር መስጂዱ ግልጥ ያለ ሜዳ ግልጥ ያለ እንዲህ ጫካ የለው፣ ወደዚህ የምትሄድበት ነገር የለ፣ ወደዚህ የምትሄድበት የለ። የሼኽየው ግቢ ያለ ቀጥሎ ያለው መስጂድ ነው። መስጂድ ነው በቃ ግቢውን አለቀ። ለጦርነት ታክቲክ ለምናምንም የሚሆንም አይደለም። ውስጡ ምንም አይነት ደግሞ ምሽግም የለ። አንድ ሰሜን ወሎ ላይ ያለ ምሽግን የዛ የመስጂድ ምሽግ አድርገው አንድ መስጂድ ውስጥ ተገኘ ብለው ሰሜን ወሎ ላይ የሚያራግቡት አለ። የዛ የመስጂድ ምሽግ ብለው ፎቶ ከሱ ጋር እያቀናበሩ ነው ሲለቁ የነበረው። ይህን ታክቲክ ተጠቀሙ። በዚህ ታክቲክ ውስጥ ሰለባ የሆኑት ደግሞ የተገደሉት ሰዎች ፍትህ እንዳያገኙና እውነቱ እንዳይወጣላቸው የተገደሉትን ሰዎች ሚሊታንት ዲሁማናይዝ ማድረግ። እነዚህ እኮ የተገደሉት እንደሚባለው የመስጂድ ኢማም ስለሆኑ ሳይሆን የብልጽግና ሰዎች ስለሆኑ ነው። እነዚህ የተገደሉት መከላከያዎች ስለሆኑ ነው። እነዚህ የተገደሉት እንደዚህ እንደሆኑ ብሎ ማህበረሰቡ እንዲቀበላቸው ዲሁማናይዝ ማድረግ። ጥያቄው የሚሆነው መከላከያ ከመሸገ፣ ልዩ ኃይል ከመሸገ፣ ማነው ሚሊሻ ከመሸገ ወይም ደግሞ የአድማ በታይ ከመሸገ በምርኮም ወይም በግድያ ውስጥ አንዲት ሰው እንዴት አይገኝም? ከነዚህ ውስጥ የሚጠቅሱት ወጣት ቃሲም ዳኜ የሚባለው ነው። ቃሲም ዳኜ ማን ነው? ስለ ቃሲም ዳኜ ልምጣ። ቃሲም ዳኜ ማለት ከዚህ በፊት ከመከላከያ የተመለሰ ከዛ በኋላ በማህበረሰቡ ውስጥ የራሱን የግል ኑሮውን እየሰራ የሚኖር የነበረ፣ መጨረሻ ላይ በሰሜኑ ጦርነት ጊዜ ለሆነች ሲዝን ያኔ ፋኖ ልዩ ኃይል ምናምን የሚባሉ አደረጃጀቶች ስለነበሩ የወታደርነት ልምድ ያላቸው ሰዎችን የማሰልጠን አሰልጣኝ ምናምን የሚባል የሆነ ዘመን ነበረ። በዛ ሰዓት ውስጥ ያን ስልጠና ሲሰጥ የነበረ እና መጨረሻ ላይ የልዩ ኃይል ወይም ደግሞ የሚሊሻ ኃላፊ እንዲሆን ያደረጉት፣ ወዳው ደግሞ ከዛ ኃላፊነት ወርዶ ኖርማል ህይወቱን እየኖረ የነበረ ሰው ነው። ያ ሰው በተገደለበት ሰዓት የትኛውም ተቋም ተሿሚም ኃላፊም አይደለም። በተገደለበት ሰዓት ከኃላፊነቱ ከተወገደ ከተወ ከስንት ጊዜ በኋላ ነው ይሄ ነገር የተፈጠረው። እሺ እንደው ኃላፊ ነው እንበል፣
ማስረጃዎቹን ማምጣት እንችላለን። መለጠፍም ይቻላል። ደብዳቤዎች አሉ፣ የተባረረበት፣ የገባበት፣ የተቀጠረበት፣ ከመቼ እስከ መቼ ተቀጠረ፣ ከመቼ ወጣ የሚሉ ማለት። እንዲሁም ሁሉ ውስጥ አንግባና ጠቅላይ ሚኒስትር አብይ መስጂድ ውስጥ ቢኖሩና መስጂዱ ታርጌት ቢደረግ የኛ መርህ መስጂዱ ለምን ታርጌት ይደረጋል ነው። ይሄ ሰውዬ እንደ ማንኛውም ዜጋ ሶላት ሊሰግድ ኢሻ ተገኘ። ኢሻ ሊሰግድ የተገኘ ለዛውም የወረዳው የመጅሊስ ኃላፊ የሆነ ሰው መስጂድ ውስጥ ምን ለምን ውስጥ ተገኘ ተብሎ ፕሮፓጋንዳ መስራት እጅግ በጣም አስጸያፊና ነውር ነው። ይህን ነው ሲሰሩ የነበሩት። ከዛ ባሻገር ቀጥሎ የሄዱበት ስቴጅ ምንድን ነው? ይሄ ትግል የእስላም የክርስቲያን አይደለም፣ የአማራ ክልል ህዝቦች የአማራ ህዝቦች ትግል ነው የሚል ናሬሽን ነው ማራመድ የፈለጉት። ለዚህ ደግሞ ምንን ተጠቀሙ? ቶክኒዝም የሚባል ነገር አለ። ቶክኒዝም ማለት በፋኖ ውስጥ ያሉ ፕራክቲካል ያልሆኑ አንዳንዶቹ በልጅነቴ አንድ ቤት ውስጥ አብሬያቸው ያደግኳቸው፣ አንድ ክፍል አብሬያቸው የተማርኳቸው፣ ግን 6 7ኛ ክፍል ወይም 8ኛ ክፍል ላይ ጥያቸው የመጣኋቸው እዛው አካባቢ ላይ በአጉል ባህሪያቸው የሚታወቁ ኋላ ፋኖ ውስጥ የገቡ ልጆች፣ ፕራክቲካል ሙስሊም ያልሆኑ ልጆች ማቃቸው እነሱ ጭምር ከዛ ውስጥ እየተመረጡ የሙስሊም ስም ያላቸው ሰዎች ይሄ ጥቃት ተገቢ እንደሆነ፣ ይሄ ጥቃት ሙስሊሞችን ታርጌት ያደረገ ሳይሆን ፖለቲከኞችን ታርጌት ያደረገ እንደሆነ ለማሳየት ቶክኒዝም ወይም ደግሞ የይስሙላ ውክልናን በመጠቀም እነዛን ሰዎች ቪዲዮ ቀርጸው ለቀቁ ማለት ነው። ስለዚህ ፕራክቲካል ያልሆኑ ሙስሊሞችን የምናውቃቸው ልጆች የይስሙላ ውክልና በማምጣት የፕሮፓጋንዳ መሳሪያ ያደረጓቸው ማለት ነው። አንዳንዶቹ ፕራክቲካል የሚሆኑ ሊኖሩ ይችላሉ፣ ይሁኑ። ቁም ነገሩ ግን ፋኖ ለአማራ ክልል ህዝቦች ነው እየታገልኩ ያለ ኃይል ምን ሲደረግ መስጂድ ውስጥ ገባ? መስጂድ ውስጥ ገብቶ የመስጂድ ኢማም መረሽን ምን ማለት ነው ብለው ከመጠየቅ ይልቅ የዛ የፕሮፓጋንዳ መሳሪያ ሆኖ መጡ እነዚህ ልጆች። ባለኝ ንባብና የዓለም ኤክስፔሪየንስ እነዚህ ሰዎች መጨረሻ ላይ ወይ ይገደላሉ ወይ ወራዳ ሆኖ ይቀጥላሉ። ምክንያታቸውም መርሃቸውን ማስከበር ስላልቻሉ፣ ፋኖ ውስጥ ያሉ ሙስሊም ልጆች ለምን ብለው ስላልጠየቁ፣ ፋክቱን ስለሚያውቁት የፕሮፓጋንዳ መሳሪያ ሆነው እነሱ ጫካ ገብተንለታል ላሉት ኮዝ በዚህ ልክ እስልምናቸውን ጥያቄ ውስጥ በሚከት መልኩ ታማኝነትን ለፋኖ ኮዝ ለማሳየት የእስልምናን ፋክት ድና አድርጎ መምጣት እንደ አማራጭ አድርገው ስለመጡ ወይም ደግሞ እንደ ቤስት አማራጭ አድርገው ስለወሰዱት እነዚህ ልጆች እኔም እድሜ ይስጠኝ መጨረሻ ላይ የሚሆኑትን አየዋለሁ። የሚያደርጓቸው ወራዶች ይንቋቸዋል። የሚጠበቀው ግን ያልነበረም። ኮዛቸው የሚታገሉበት ምክንያት አላቸው። እነሱ እስካመኑበት ድረስ ያ ምክንያታቸው ነው። ግን መስጂድ ውስጥ ሲገባ ለምን ነበር መባል የነበረበት። እንዴት መስጂድ ውስጥ ትገባላችሁ? መስጂዱ እንዲህ ነው እንኳን ቢሏቸው ያደግንበት መስጂድ ነው እናውቀዋለን ማለት ነበረባቸው። መስጂዱን ያውቁታል፣ የሚያውቁት ያደጉበት ነው። እዚህ መስጂድ ውስጥ በምን መልኩ ነው ምሽግ ሊኖር የሚችለው? በዚህ መስጂድ ውስጥ በምን መልኩ ነው ሊሆን የሚችለው ብለው ቻሌንጅ ማድረግ ነበረባቸው። ከዛ ይልቅ የፕሮፓጋንዳ መሳሪያ ወይም የቶክኒዝም ማሳያ ሆነው መጡ። እነዚህ ሁሉ አይነት ስትራቴጂዎች የሚካሄዱት ከዚህ በፊት በዓለም ላይ ያሉ ነውረኛ የፖለቲካ ኃይሎች ተጠቅሞበታል። ባይዘው ይሄን እንቅስቃሴ የሰርቢያ ጄኖሳይድ ላይ ይህ በሰፊው ውሏል። የማዕከላዊ አፍሪካ ላይ የክርስቲያን ሙስሊሞች ጄኖሳይድ ሲፈጸምባቸው ይሄ ተግባራዊ ሆኗል። በናዚ ይሄ ተግባራዊ ሆኗል። እስራኤል ዛሬው ድረስ ይህን ተግባራዊ ታደርገዋለች። ለምሳሌ የሆነ ትምህርት ቤት ወይም የሆነ ሆስፒታል ወይም የሆነ መስጂድ ስትመታ የዓለም ሕዝብ ወይም የዓለም ማህበረሰብ ኖ ሲላት በዚህ ውስጥ እኮ እንትኖች የአሸባሪዎች ምሽግ አለ፣
ቱቦ አለ፣ ተነል አለ፣ ምናምን አለ አይነት ጀስቲፊኬሽን ታመጣለች። ልክ ይህንን ነው ቀጥታ ኮፒስ አድርገው ለፕሮፓጋንዳ የተጠቀሙበት። ይሄ የሚያሳይህ በአእምሮህ ላይ እንድትለማመደው እያደረጉ ነው። በጣም ወርስት የሚባለውን በጣም ዘግናኝ የሚባለውን መስጂድ ውስጥ ገብተህ የሚሰግዱ ሰዎችን ገድለህ ወጥተህ እነዚህ ፖለቲከኞች ናቸው ብለህ ለሰው ማሳመን ከቻልክ በቀጣይም እንዲህ እየፈጸሙ ትቀጥላለህ ማለት ነው። ስለዚህ አሁን የክልሉ ሙስሊም እጅግ በጣም አደገኛ በሆነ መንገድ ላይ ነው ያለው። የማፈናቀል ስራ ተሰርቷል። የግድያ ስራ ተሰርቷል። የኢኮኖሚ የማናጠፍ ስራ ተሰርቷል። የወለጋ ኬዝ ለብቻው ሌላ ሴናሪዮ ነው፣ ሌላ ኬዝ ነው። እንደምታውቀው ወለጋ ላይ ሙስሊሞች፣ ክርስቲያኖች ሰፍረዋል። እዛ ቀጠና ላይ ወለጋ ላይ ባለው ኬዝ ኦልሞስት በስግሰጋና ሰፈራ መርሃ ግብር 570 አባወራ ሰፍሯል። ከ570 አባወራ የሰፈራ ፕሮግራም ውስጥ 64% የሚሆነው ሙስሊም ወሎዬው ነው። ከዛ ውስጥ በመተከል፣ በወለጋ፣ በደቡብ እና በመተማ ከሰፈሩት ሰዎች ወይም ደግሞ ህዝቦች መካከል በጣም በሚገርም ሁኔታ ወለጋ የሰፈረው 99% ወሎዬ ነው። በዚህ የስግሰጋና የተከላ መርሃ ግብር ላይ በወለጋ ጎጃሞች አሉ፣ ትግራዮች አሉ፣ ወሎዬዎች አሉ። በዛ እልቂት ግን እልቂቱ የተፈጠረባቸው ወሎዬዎች ናቸው፣ ለዛውም ሙስሊም ወሎዬዎች። ስለዚህ የአማራ ክልል ሙስሊም በቀዩ በራሱ ያንተን ብሔር ነው ያስኩት በብሔር ወንድምህ ነኝ በሚሉት ኃይሎች ይጨፈጨፋል፣ ይፈናቀላል፣ ይታገታል። ማዕከላዊ መንግስትና የሆነ የሰሜኑ ኃይል ጦርነት ግጭት ሲገባ ያ ቀጠና የጦርነት አውድማ ይሆንና በርካታ ማህበረሰባዊ፣ ኢኮኖሚያዊ፣ ፖለቲካዊ የማህበረሰቡ የኢኮኖሚ የስነ ልቦና ጉዳትም በማይመለስ መልኩ አመድ አድርጎት ያልፋል። በነገራችን ላይ በሰሜኑ ጦርነት በትግራይ ኃይሎችና የፌዴራሉ መንግስት በነበረው ጦርነት ውስጥ ቫንዳሊክ ዋር ተፈጽሟል። ቫንዳሊክ ዋር ማለት በሆነ በጦርነት ሂደት ውስጥ ሌላ ተጨማሪ ሚሽን ያለው ጦርነት ማለት ነው። ሀሪማዎች ታርጌት ነበሩ። በጣም የሚታፈሩ የማይገመቱ አይደፈሩም ተብሎ የሚታሰቡ ሂዳና ሀሪማ ወታደሮች ገብተው መጠጥ ይዘው ገብተው ሴት ይዘው ገብተው እየጨፈሩ እየጠጡ እንዲህ ዙሪያውን በጥይት እየበሳሱ ከርመውበታል። የፌዴራል መጅሊሱ ባስጠናው ጥናት አለ። አንድ ጥናት ዶክመንት የሆነ በቪዲዮ በፎቶ ያለ ያን ቪዲዮ ያለ ፎቶ አይቼዋለሁ። በሰሜን ወሎ ያሉ ጥንታዊ ሀሪማዎች በሰሜኑ ጦርነት ጊዜ ታርጌት ነበሩ። ዓላማው ቫንዳሊክ ዋር ነው። ዓላማው ምን መሰለ? ጦርነቱ ፖለቲካል ነው። በዛ ውስጥ ግን ሃይማኖታዊ ጦርነት ማድረግ ማለት ነው። ዓላማው እዛ ይሄ ኢትዮጵያዊ ሙስሊም ነኝ፣ ነባር ነኝ፣ የኢትዮጵያ መስራች ነኝ፣ ለዚህ ማሳያዎች ደግሞ ቅርሶች እነዚህ ናቸው ብሎ የሚቆጥርን ማህበረሰብ ትውስታ ማሳጣት፣ ቅርስ ማሳጣት፣ ታሪክ ማሳጣት ነው። ሀሪማዎች ጠፍተዋል። ሀሪማዎች ተቃጥለዋል። ሀሪማዎች ውስጥ ተገብቶ በዘመናዊ ታይፕ የተጻፉ መጽሐፎች ተትተው በእጅ የተጻፉ ቅርሶች አንድ በአንድ ተለቅሞ ተወስደዋል። ያ ብቻ አይደለም። በኢትዮጵያ የእስልምና ታሪክ ውስጥ ትናንትህ ትውስታ ያለው ከነጃሺ መስጂድ ጋር ይያያዛል። ነጃሺ መስጂድ ብቻውን ተመቷል። ላሊበላ አልተመታም። አክሱም አልተመታም። ጎንደር ፋሲለደስ አልተመታም። ብቸኛው የተመታው በመሳሪያ ነጃሺ መስጂድ ነው።
ስለዚህ የባለፉት 5-6 ዓመታት ውስጥ የአማራ ክልል ሙስሊሞችና የሰሜን ሙስሊሞች ለከፍተኛ ወይም ደግሞ መልቲ ሌየርድ ለሆነ ሴራ ተጋልጠዋል። አንዳንዴ ምን ይሆናል መሰለህ፣ የክልሉ ሙስሊም የት ነው ቦታው ትላለህ። በሰላም የሚኖርበት አገሩ የት ነው? ከክልሉ ውጭ በብሔሩ ይጠቃል፣ በክልሉ ውስጥ በሃይማኖቱ ይጠቃል። የት ነው ማረፊያው? የት ነው ሰላም የሚያገኘው? በኢኮኖሚ ይበዘበዛል። አቅም ያለው በጎጃም፣ በጎንደር፣ በሸዋ አቅም ያለው ሙስሊም ከዚህ በፊት የኢኮኖሚ አቅም አለ የተባለ ሙስሊም ተቆጥሮ በእገታ በማፈናቀል ኦልሞስት የኢኮኖሚ እንትኑ ተመቷል። በጣም በሚያሳፍር መልኩ ማለት ነው። ወጣቱ ትምህርት እንዳያገኝ ተስፋ እንዲቆርጥ በማድረግ አብዛኛው የክልሉ ሙስሊም በተለይ ወሎዬው በየባህሩ እየሄደ የባህር ሲሳይ የሚሆነው በረሃ ውስጥ የሚያልቀው አረብ ሀገር የሚሰደደው ያቀጠና ነው። ተረጋግቶ አገሪቱ የምታቀርብለትን የኢኮኖሚ ኦፖርቹኒቲ እንኳን እንዲጠቀም አይደረግም። ስለዚህ ያቀጠና ሙስሊም የሆነ የራሱን አማራጭ መፍጠር ካልቻለ በስተቀር በዚህ መልኩ ከቀጠለ ታሪካዊ የሆነ እጥፋት ያጋጥመዋል። ታሪካዊ የሆነ ይሄ ባክስላሽ ነው የሚያጋጥመው። አንዳንድ ጊዜ የምንንቃቸው ዘመኖች አሉ። ለምሳሌ የኢማም አህመድ ሙቭመንት ከ1520 እስከ 1543 ባለው ውስጥ ነው አይደል? የ20 ዓመት አካባቢ እድሜ ወይም የ17 የ16 ዓመት እድሜ ነው አይደል እንቅስቃሴው። በኢትዮጵያ ታሪክ ውስጥ ግን በዲሞግራፊም በኢኮኖሚም በፖለቲካ አስተላለፍ ታሪካዊ የሆነ ስር ነቀል የሆነ አሻራ አሳልፎ ሄዷል። አንዳንድ ጊዜዎች አሉ በጣም አጭር ጊዜ የምትላቸው ግን ለ200 ለ300 ለ400 ለ500 ዓመታት አሻራዎቻቸው የሚራመዱ የአማራ ክልል ሙስሊም እንደዚህ ያለ ማዕበል ውስጥ ላይ ነው ያለው። አሁን ውጤቱ በአጭር ጊዜ የሚቆም አይመስልም። እጅግ ከፍተኛ የሆነ የታሪክ ሰቆቃ ውስጥ ነው ያለው አሁን። ስለዚህ ይሄ ሙስሊም በተለየ መልኩ ትሪት ሊደረግ ይገባዋል ነው ያውቀው። ሙስሊሙም ራሱ ነቃ ሊል ይገባዋል ነው። ምክንያቱም ሶሻል ቤዝህ የኖርክበት ትውስታህ፣ የኢኮኖሚ አቅምህ፣ የኢኮኖሚ ምንጭህ፣ የስነ ልቦና ምንጭህ፣ ርስትህ፣ ሀገርህ፣ ኑሮህ፣ ሶሻል ስትራታህ ከተበጣጠሰ በኋላና ሜዳ ላይ ከወደክ በኋላ ጉዳዩ የሰርቫይቫል ጉዳይ ይሆናል። ያን የሚሰራው ኖርማል የእድገት የልማት የብልጽግና የምናምን ሴናሪዮ አይሰራም። በተቃራኒ የሚሰራው የነፍሲ ሴናሪዮ ነው የሚሰራው። የነፍሲ ሴናሪዮ ማለት ሰዎች በጣም ከተፈጥሮ ተቃራኒ የሆነ እጅግ አስጨናቂ ሁኔታ ውስጥ ሲያጋጥማቸው ሰዎች ነፍሴን ይላሉ አይደል? ቂያም ሲመጣ ሰው እርቃኑን እየሄደ አንዱ ዞሮ አያይ። ለወትሮው የሚበላሉ እንስሳቶች በግና ተኩላ፣ ሚዳቃና ነብር ወይም ዜብራና አንበሳ ጎን ለጎን ይሄዳሉ። ጭንቀት ላይ ናቸው። ለእያንዳንዳቸው ለፐርሰናል የተሰጣቸው የጭንቀት አሳይመንት ስላለ የዛ ሴናሪዮ ላይ ሁሉም ራሱን ነው የሚመለከተው። ራሱን ለማውጣት ነው የሚመለከተው። ያኔ ኮሌክቲቭ ቲንኪንግ አይኖርም። ማህበራዊ የጋራ ሀሳቢ የወል አስተሳሰብ በጋራ ለመኖር በጋራ ለመዳን በጋራ መፍትሄ ለመፈለግ አይነት እንቅስቃሴ አይኖርም። አሁን አማራ ክልል ሙስሊሞች ወደዛ ስቴጅ እየገቡ ነው። ያ ከመፈጠሩ በፊት የተቀረው ሙስሊሙ ማህበረሰብ
ይህን ሁኔታ ተረድቶ የክልሉ ሙስሊም ማህበረሰብ የሚታደግበትን ለዘመናት ተሻግሮ እዚህ የደረሰ ሙስሊም ማህበረሰብ በዚህ ዘመነ ጥፋት እንዳይደርስበት ከጎኑ ሊሆን ይገባል ነው። መንግስትም ይህን አንደርስታንድ ሊያደርግ ይገባል። የተለየ ፕሮቴክሽን ሊሰጠው ይገባል ነው የኔ አቋም።